ንጉስ ለወደደው ምን ይደረግ ሲባል ከኔ በቀር የሚወደው የለም። ስለዚህ ምን ላድርግ አለ። ስግብግብነቱ አንድም ሳይቀር የንጉስን ዝናውን፣ ጥሩምባውን፣ ካባውን ሃሌሉያ ክራውኑን እንደው ተመልከቱ ጠራርጎ ለመርዶክዮስ አመጣለት። ዛሬ እግዚአብሔር ጠራርጎ ከጠላት መንደር፣ ጠራርጎ ከሟርተኛ መንደር፣ ጠራርጎ ከረጋሚ መንደር፣ ጠራርጎ ከአስማተኛ መንደር በረከታችሁን ጠራርጎ፣ እድገታችሁን ጠራርጎ፣ ሰላማችሁን ጠራርጎ እግዚአብሔር ነጠቀላችሁ። ኢየሱስ ጌታ። እናንተ መርዶክዮስ እኮ ለራሱ አልተሟገተም። ለራሳችሁ አትሟገቱ። ጠላት ገጥሟችኋል፣ ክፉ ሰዎች ገጥሟችኋል። በቃ ለራሳችሁ አትሟገቱ። ኢየሱስ ጌታ ነው። ስለናንተ የሚሟገታል። እናንተ እግዚአብሔር እግር ስር ብቻ፣ እናንተ አምላካችሁ እግር ስር ብቻ። እግዚአብሔር ስለናንተ ይሟገታል። እግዚአብሔር ስለናንተ ቋንቋ ይሆናል። እግዚአብሔር ስለናንተ ድምጽ ይሆናል። እግዚአብሔር ስለናንተ ይሟገታል። ኢየሱስ ጌታ ነው። መስሎን እንጂ ጠላቶቻችን እንቅልፍ የላቸው። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ይሟገታል። ለመርዶክዮስ እኮ ሄዶ ንጉሱን እኔ ገበታና ታራ ሲማከሩብህ እኔ እንዴት የሆነች ነገር እንኳን አሰጠኝ ብሎ አልጠየቀም። ኢየሱስ ጌታ ነው። ጨዋ ነው። በቃ ስራውን ሰራ። ለመንግስት ፌቨር እንደሰራ ውለታ እንደሰራ እንዲያቁለት እንኳን ምን አላደረገም። በቃ ስነ ስርዓት ያለው ነው። አይሁድ ስነ ስርዓት አለው። ስርዓቱን ይዞ ምን ብሏል? በበር ላይ ቁጭ ብሏል። አሁንም ለመንግስት ምንድነው? እንደነ ዳንኤል ታማኝ ነው። የሆነ ነገር ቢመጣ ለመንግስት ይሄድና ትክክለኛውን ነገር ምን ይላል? ያደርጋል። ኢየሱስ ጌታ ነው። የሆነ መፈንቅለ መንግስት አስነስቼ የሆነ ተንኮል የሆነ ሸረባ ሰርቼ ከሚቆሙት ጋር ቆማለሁ የሚል አይደለም። ኢየሱስ ጌታ ነው። ሃሌሉያ። የሆነ ቡድንተኛ ግሩፕኛ አይደለም። ኢየሱስ ያድናል። ለዚህ ነው በነገራችን ላይ ብዙ ሰዎች አንድ የማይገባቸው ነገር አለ። እግዚአብሔር ትላንትና ብያቸዋለሁ ለነ ዮሳፍጥ ትክክለኛ ፍርድ የፈረደላቸው ስለምንድን ነው ስትሉ በእውነት ላይ እግዚአብሔር ሁሉ ጊዜ የእውነት አምላክ ነው። ንጹህ አምላክ ነው። ኢየሱስ ጌታ ነው። የናንተ ባልሆነ ነገር ላይ እግዚአብሔር አይፈርድም። ኢየሱስ ያድናል። እግዚአብሔር ሁሉ ጊዜ ምንድነው? ንጹህና ጻድቅ አምላክ ነው። ኢየሱስ ጌታ ነው። ለመርዶክዮስ ለምን ተሟገተለት ስትሉ መርዶክዮስ በስራው ላይ ምንድነው? ታማኝ ነው። በንጉሱ ላይ በተማከሩ ሰዓት መፈንቅለ መንግስት ሊያደርጉ ባሙ ሰዓት ስራቸውን በሰሩ ሰዓት ቀጥ ብሎ መጣና አይ ከሚሾም ጋር ሾማለሁ ከሚፈነቀል ጋር ፈነቀላለሁ አይደለም ያለው። ቀጥ ብሎ መጣና ለንጉሱ ምን አደረገ? ነገረ። ንጉሱን ምን አስመለጠ? ከሞት አስመለጠ። ስለዚህ ይሄ ታማኝነቱ አንድ ቀን ሰብስቦ መጣለት። ኢየሱስ ጌታ ነው። የሆነች ጥቂት ነገር እኮ ይዞ አይደለም፣ ሰብስቦ መጣለት። ጥቂት ታማኝነታችሁ ብዙ በረከት ይዞ ይመጣል። ኢየሱስ ጌታ ነው። እግዚአብሔር ሁሉ ጊዜ በእውነት በጽድቅ የሚፈርድ አምላክ ነው። የሆነ ነገር በተንኮል የሆነ በሴራ ከሚሰራ ስራ ጋር እግዚአብሔር ምን አይልም፣ አይቆምም። ለዚህ ነው መርዶክዮስ በረከትን ሰብስቦለት ከጠላቱ አንደበት ካባ ይዞለት ፈረስ ይዞለት ያን ሁሉ ነገር ይዞለት የመጣው ታማኝነቱ ነው። ኢየሱስ ጌታ ነው። ዛሬ ለእግዚአብሔርላችሁ ታማኝ በእግዚአብሔር ፊት በታማኝነት የምትኖሩ በታማኝነት የምትመላለሱ ሰዎች ምንም ያልተደረገላችሁ ቢመስላችሁ የከሰራችሁ ቢመስላችሁ ግን ልንገራችሁ እግዚአብሔር ቀኑ ሲመጣ እግዚአብሔር ጊዜው ሲመጣ እግዚአብሔር ሰዓቱ ሲመጣ ከጠላት እጅ ተሰብስቦ ከጠላት መንደር ተሰብስቦ እግዚአብሔር ለእናንተ ያመጣል። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ያችን ቀን ሃማ ጽፎ አዳር በሚባለው በ12ኛው ቀን በዚህ ቀን እስራኤላውያኖችን በ127 ሀገር ያለ አንድም ሳይተርፍ ምን ይላል? እዛ ከተማ ባሉ ጥላቶች ሁሉ ላይ አጠፋቸዋለሁ ተብሎ በታወጀ በዛ ቀን እግዚአብሔር ግን አይሁድን በጥላቶቻቸው ላይ ኢየሱስ ጌታ ነው። በነሱ በታወጀ ቀን ላይ በነሱ ላይ በተነገረ ቀን ላይ እግዚአብሔር አዋጅ ገለበጠና እግዚአብሔር ነገር ገለበጠና በጥላቶቻቸው መንደር ላይ ሞት አለፈ። በጠላቶቻቸው መንደር ላይ ኪሳራ አለፈ። በጠላቶቻቸው መንደር ላይ አዋጅ ተገለበጠ። ዛሬ እንደዚህ ይሆናል። በእናንተ ላይ የታወጀ በጠላት ላይ ይገለበጣል። በክፉ ላይ ይገለበጣል። በሟር